እንኳን ደህና መጣችሁ እነዚህ ዩቲዩብ። ዛሬ ቀለል ያለና ጣፋጭ የሆነ ለመክሰስ እንዲሁም ለቁርስና ለምሳም ይሆናል እንደ ምርጫችሁ አብረን እንሰራለን። እስከ መጨረሻው ድረስ ተከታተሉኝ። አመሰግናለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የዚህ ዩቲዩብ ተከታታዮቼ ዛሬ የምንሰራው ምግብ ሁሙዝ ነው እና ያው በትንሽ እንትን ነው የሚሰራው እና ግብአት እንደዚህ ይሄንን ዘብዝፌ ያለው ማለት ነው። ትናንትና ዘብዝፌ ያሳደርኩት እንትኑ ይሄ ነው። ከዚህ አተር እንደው ዱቤ ነው የሚባለው በእኛ እንደዛ ማለት ነው። ዱቤ ነው። ከዛ ያው ተዘብዝፎ አድሮ ታጥቦ እንደዚህ አዘጋጅቻለሁ። እዚህ ጋር ሽንኩርት፣ ቀይ ሽንኩርት አንድ ራስ ቀይ ሽንኩርት ነው። እናንተ እንደምትፈልጉት አድርጋችሁ ማዘጋጀት ትችላላችሁ፣ መጠኑ ማለት ነው ባላችሁ ቤተሰብ ልክ። እዚህ ጋር ደግሞ ነጭ ሽንኩርት አዘጋጅቻለሁ። ሎሚ ደግሞ ግማሽ ይበቃናል አሁን ማለት ነው። እዚህ ጋር ደግሞ ናና በጣም ቴስት አለው አብሮ እንዲፈጭ እና አንድ አቮካዶ አዘጋጅቻለሁ። እዚህ ጋር ደግሞ ኦይል አዘጋጅቻለሁ። አንድ ላይ እናዘጋጃለን ማለት ነው። አብራችሁን ቆዩ። አመሰግናለሁ። ዘይታችን ስለጋለ መጀመሪያ ነጭ ሽንኩርት ነው የምጠብሰው። ብራውን እስከሚሆንበት በደንብ ሲጠበስ ነው ቆንጆ። እንደዚህ ከተጠበሰ በኋላ ነጭ ሽንኩርቱ በቀይ ሽንኩርቱ እንደዚህ ያለን በደንብ ከለሩ እስከሚቀይር ድረስ እንጠብሰዋለን ማለት ነው። እሱ እስከሚጠበስ አቮካዶአችንን እናዘጋጃለን። መፍጫችን አንጥተና እንደዚህ አድርገን በመፍጫችን ውስጥ እየጨመረን እናዘጋጃለን ማለት ነው። ትንሽ አስቀራለሁ እንደምትመቸኝ ተደፋብኝ። ከዛ አቮካዶ እንጨምራለን። ዜናና ደግሞ ብዙ አላደርግበትም፣ በዲኮር ትንሽ አስቀራለሁ። ከዛ ሎሚ ለቴስት በጣም ቆንጆ ነው። ምናልባት አይታዩትም መሰለኝ እንዴት እንደሚያምር። ከዛም ጨምርበት ቆንጆ በርበሬ። እንግዲህ የምትፈልጉትን አይነት ቅመም መጨመር ትችላላችሁ። እኔ ግን ቆንጆ በርበሬ በጣም ነው የምወደው እና ቴስቲ ነው ምግብ ላይ እንደዚህ አይነት ምግቦች ላይ እንደዚህ ናቹራል ምግቦች ላይ ምናምን ሲባ ቆንጆ ነው እና ምንም ያልተቁላላ ምንም እንትን ያልበዛበት ምግቦች በጣም ቆንጆ ናቸው ለጤና። በተለይ እንትን አይሉም ጃጀስት ያደርጋሉ ሲበሉ። ይሄ ሎሚ ያለው እዚህ ጋር ደግሞ ይሄ ጨው ነው እና በሌላ ነገርም መሰራት ይችላል። ይሄ በምትፈልጉት እኔ በደረጃንም እሰራለሁኝ። በሱም እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። ዘይት ትንሽ እናደርግበታለን ሽንኩርቱ ስላለው። ሽንኩርታችን በደንብ ተጠብሷል ማለት ነው። እንደዚህ ሲጠበስ ቆንጆ ነው፣ ቴስት አለው፣ በጣም ነው የሚያምረው። ከዛ ወደዚህ ነው የሚጠብቅ። እስቲ እናንተ እንዴት ነው የምትሰሩት? እንዴት ነው ሰርታችሁ በልታችሁ ወይ አሳዩኝ፣ ወይ ሰርታችሁ ወይ ደግሞ እንዴት ነው የምትወዱት ንገሩኝ። እኔም ደግሞ ደግሜ እሰራላችኋለሁ። እንዴት እንደምትፈልጉ ደግሞ ጠይቁኝ። ፈጭቼ እመለሳለሁ። ጠብቁኝ። ተመልሼ መጥቻለሁ ውዶቼ። ይኸው እንደዚህ ባማረ መልኩ አቅርበነዋል። በጣም ቆንጆ ነው። በጣም ቴስቲ ነው። ሰርታችሁ ሁሉ አመሰግናለሁ። ሆነዋል ማለት ነው። እናንተ በምትፈልጉበት መልኩ
ማዘጋጀት ትችላላችሁ። ቴስቱ ማርያም በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። ሰርታችሁ ብሉ።